ሰላም ጤና ይስጥልን ክቡራትና ክቡራን የሳኮል ሬዲዮ 90.62 ቤተሰቦች ከሳኮል ሬዲዮ የዕለቱን ዋና ዋና ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ስንታየው ነው። የአሜሪካ ኢራን ግጭት እየተባባሰ ነው። በመካከለኛው ምስራቅ የአሜሪካና የኢራን ውጥረት በአዲስ ደረጃ ላይ ደርሷል። ወታደራዊ ጥቃቶችና የኃይል ማሳያዎችም ቀጥለዋል። የዓለም መሪዎችም ክልላዊ ጦርነቱ እንዳይፈነዳ ስጋታቸውን ገልጸዋል ሲል የዘገበው አልጀዚራ ነው። በዩክሬን ሩሲያ ጦርነት የአዳዲስ ድሮን ጥቃቶች ታይተዋል። በክራሚያና በሌሎች የሩሲያ ቁጥጥር ስር ባሉ አካባቢዎች ድሮን ጥቃቱ ቀጥሏል። ጦርነቱ ከመቆም ይልቅም እየተባባሰ መሆኑን የዜና አውታሮች እየዘገቡ ይገኛሉ። በሱዳን የእርስ በርስ ጦርነቱ ከጀመረ አራተኛ ዓመቱን ይዟል። በሱዳን መንግስታዊ ኃይሎችና አርኤስኤፍ መካከል ያለው ግጭት አሁንም በሺዎች የሚቆጠሩ ዜጎችን እያፈናቀለም ይገኛል። በዳርፉርና አካባቢውም ከባድ የሰብአዊ መብት ቀውሱ ቀጥሏል። በደቡብ አፍሪካ ጸረ ስደተኞች እንቅስቃሴ ቀጥሏል። በደቡብ አፍሪካ በውጭ ዜጎች ላይ የሚደረጉ ጥቃቶችና ተቃውሞዎች ቀጥለዋል። መንግስትም ሰላምን ለማስጠበቅ እርምጃ እየወሰድኩኝ ነው ሲል ለሮይተርስ መረጃውን አቀብሏል። በተያያዘ ዜና 270 ናይጄሪያውያን ከደቡብ አፍሪካ እየተመለሱ ነው። በቅርብ ጊዜ በተነሱ የውጭ ዜጎች ጥቃቶች ምክንያት 270 ናይጄሪያውያን ወደ ሀገራቸው ለመመለስ ዝግጅታቸውን አጠናቀዋል። በኢትዮጵያ ምርጫ የድምጽ ቆጠራው ቀጥሏል። ከሰሞኑ በተካሄደው ብሔራዊ ምርጫ በኋላ የድምጽ ቆጠራው ቀጥሏል። የጠቅላይ ሚኒስትር አብይ አህመድ ፓርቲ ትልቅ ድል እንደሚያገኝም ተጠብቆ ነው ያለው። ዜናው የሲኤንቢሲ አፍሪካ ነው። 300 ናይጄሪያውያን እስረኞች ከኢትዮጵያ ሊመለሱ ነው። የናይጄሪያ መንግስት በኢትዮጵያ ውስጥ የሚገኙ 300 የሚጠጉ ዜጎችን ለማስመለስ ልኡካኑን ወደ አዲስ አበባ ልኳል። በሰሜን አየርላንድ ጸረ ስደተኞች አመጽ ተቀሰቀሰ። በቤልሳቬት ከተማ ተቃውሞቹ ወደ ሁከት ተቀይረው መኪናዎችና ህንጻዎችም ተቃጥለዋል። የኢቦላ ስጋት በምስራቅ አፍሪካ ላይ ከባድ የራስ ምታት መሆኑን ቀጥሏል። በኡጋንዳ፣ ደቡብ ሱዳንና ዲሞክራቲክ ሪፐብሊክ ኦፍ ኮንጎ አካባቢ የኢቦላ ስርጭት ስጋት በመጨመሩና የጤና ባለስልጣናት ማስጠንቀቂያውን ሰጥተዋል። የነዳጅ ዋጋ ሊጨምር ነው። በዓለም ዙሪያ በተነሱ የጸጥታ ችግሮችና የኃይል ውጥረቶች ምክንያት የነዳጅ ዋጋ እንደገና ሊጨምር እንደሚችል ተንታኞች እየጠቆሙ ይገኛሉ። ጤና ይስጥልን ክቡራትና ክቡራን የሳኮል ሬዲዮ 90.62 ቤተሰቦች የዕለቱ ዋና ዋና ዜናዎች እነዚህን ይመስሉ ነበር። ከቀሪው የሳኮል ሬዲዮ 90.62 ፕሮግራሞች ጋር አብሮነታችሁ አይለየን እንላለን። የዜናው ዋና አቅራቢና አዘጋጅ ስንታየው አኖሎ ነኝ። ቸር ሰንብቱ። መልካም ቀን